እኛ እውነቱን ነው የምንፈልገው። አይመኒታን ተወጇልሽ አትወጂው? እኔ የሚያምረው ጌታዬ ነው ሀቡ ወላሂ የሚያምረው ጌታ ያትበይ። አላህ ፎቶ የለውም፣ አላህ አይታይም። ስለዚህ የሚያምረው ጌታ ያትበይ አላልኩሽም ቅድም? እሺ ወላሂ ሀቡ ከወላሂ በላይ ምን ልበልልሽ? ውሸቱን ነው እኮ ሀቡ። እንዴት ታምኘዋለሽ? ግን ሀቡ በጣም ስለደግ አይደለም አነጋገርሽ። ላይክ እኔ ይሄ ቦርጫም ይሄ መላጣ ቢጠበስ አይሸተኝም ምናምን ስትይ የሆነ የተናደደች ሴት በሌላ ነገር ፈልጋ እምቢ ያላት የተናደደች ሴት አለች አይደለ? እንደዛ ነበር አክት ስታረጊ። አዳምጪ ሀቡ አዳምጪ። እስላም ለራሱ ብድር ክፈሉ ይለናል፣ በልክ ማለት ነው። እሱ ራሱን ከፍ አድርጎ እኔን ዝቅ ልዕልት የመሰልኩ ሴት እኮ ነኝ እኔ። እንዴት ብዬ ነው ወንድ ልጅ የምጠይቀው? ሀይ አለኝ እኮ ክብር አለኝ እኮ እኔ ሀቡ። ሌላ ወሬ እያወራ እንዴት ማገጃ ይሄን ነገር ያስገባል? አሁን ሀቂን አላወጣሽልኝም ሀቡ። ግን ዛሬ ስለደከመሽ ላመስግንሽና እሷ ማስረጃ ቁርአን አለ። ቆይ እሺ ቆይ ሀቅሽን እዚሁ አሁን ሳውጣለሽ። ቁርአን ስጦታ ሰጥተሽዋል አልሰጠሽውም? አልሰጠሁትም። የፍቅር ጥያቄ አልጠየቅኩትም። ስጦታ አልሰጠሁትም። የፍቅር ጥያቄ አልጠየቅሽውም እንበል። ቁርአን ስጦታ ሰጥተሽዋል አልሰጠሽውም? አልሰጠሁትም። ፋጡማ በሽተኛዋ ራሱ ነግራሻለች። ቁርአን ስጦታ እንዳልሰጠሽው ትመያለሽ ሀቡ። ፋጡማ ለራሱ በሽተኛይቱ አንድ ቀን ያየች ብለዋለች። ቀጥታ ጥያቄ መልስ ስጪ። ቁርአን ስጦታ ሰጥተሽዋል አልሰጠሽውም? ላይ መኔታ ይሄን ብቻ መልስ። አልሰጠሁትም። ትመያለሽ? በቁርአን ትመያለሽ? አዎ ወላሂ። በቃ ተይ በቃ። እሱ ታዲያ እንዴት ነው ደፍሮ እንደዚህ ያለው? ቆይ ለምን ታምኘዋለሽ ሀቡ? ግን በጣም ይቅርታ፣ በጣም ብዙ እድል እየሰጠሽው ነው። እንደዚህ በድሏት በጣም ስለደከምሽ እኔ አንቺን ማመስገን ነው የምፈልገው ሀቡ። ምክንያቱም ለእኛ እንደዚህ እየደከምሽ እያየሁሽ ማስተያየት መስጠት አልፈልግም። ግን በጣም ብዙ እድል ሰጥተሽዋል። በጣም ሴትዮ ግማሽ ሚሊዮን ብር ሊከፍል እኮ ተስማማ። ምን ትፈልጊያለሽ ከዚህ በላይ? ብሯ እኮ 391 ሺህ አሁን ባለው ምንዛሬ 100 ሺህ ምናምን ትርፍ ሊሰጣት ተስማማ። 2000 ብር ክዶ እኮ ነው ማሬ። 2000 ብሩን ለፈጣሪ ሰጥተነዋል። ማስረጃ ስለሌለን እሱን ለፈጣሪ ሰጥተነዋል። እሱን ለፈጣሪ ሰጥተነዋል። ማስረጃ ስለሌለ